ቤተሰቦች እንዴት ናችሁ? በዛሬው ዕለት ቀበናን በምሽት እናያለን እንመለከታለን። አብራችሁ ይቆዩ። በባለፈው ቪዲዮዬ ምናልባት ካያችሁት በቀን ምን እንደሚመስል አሳይቻችኋለሁ። በዛሬው ዕለት ደግሞ በምሽት ምን እንደሚመስል ምን ያክል እንደሚያንጸባርቅ እናያለን። አብራችሁ ይቆዩ። አሁን ያለሁት መግቢያው አካባቢ ነው ያለሁት። ወደ ቀበና እየገባው ነው። ይቺ ካፌ ነች። ጂፕላስ ቱ አካባቢ ይመስለኛል። እንግዶች እንዳሉ ሰምቻለሁኝ። ዛሬ የክብር እንግዶች አሉ። እነሱ እየጎበኙ ይመስለኛል። ከዚህ በላይ በኩል ፌስ ቴሌቪዥን ቀረጻ እያካሄደ ይመስለኛል። አርቲስቶች ዌልካም ቱ ቀበና። እንደሰማሁት ከሆነ የዛሬ ላይ የክብር እንግዶች በጣም የሚያምር ጢስ አባይን የሚያስርቅ ፏፏቴ ከፊት ለፊት የምታዩት ከሆነ ጢስ አባይን የሚያስርቅ ፏፏቴ እዚህ ተፈጥሯል። የቀበና ፏፏቴ አቤት አቤት። ተመልካቾቼ አብራችሁ ይቆዩ። ብዙ ነገር አብረን እናያለን። ወደዛ ተጠግቼ ለማሳየት ሞክራለሁኝ። እስኪ ወደን አብረን እንይ። ከታች ጋር ወርጄ ያንን ፏፏቴ ለማሳየት ሞክራለሁኝ። አብራችሁ ይቆዩ። ያምራል ባካችሁ። እኔ በዛሬው ዕለት እንኳንም መጣሁ ብያለሁኝ። ሁላችሁንም ጋብዛለሁኝ። በጣም ቆንጆ ጊዜ ታሳልፋላችሁ። በጣም የሚገርም ነው። ጢስ አባይን የመሰለ ፏፏቴ እዚሁ አዲስ አበባ ውስጥ ተፈጥሮ ማየት እጅግ የሚያስገርምና የሚያስደንቅ ተግባር ነው። አሁን ወደ ፏፏቴው ሄጄ ለማሳየት እየሞከርኩኝ ነው። አብራችሁን ቆዩ። ይሄ ቅድም መግቢያ ላይ ያሳየኋችሁ የካፌ ነው። የቀበናን የወንዝ ዳርቻ ልማት ተመርኩዞ የተገነባ ካፌ ነው። ጂፕላስ ስሪ አካባቢ የሆነ ፎቅ አለው። ከዚህ ከታች እስኪ አንዴ ለማሳየት ሞክራለሁኝ። የሚታያችሁ ከሆነ ግራውንድ 1 2 3 ጂፕላስ 3 ወይ ጂፕላስ 3 አካባቢ የሚደርስ መጠን አለው። አሁን ከፊት ለፊት የምታዩት ጢስ አባይን የመሰለው የቀበና ወንዝ ፏፏቴ ነው። አቤት 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 የሚደንቅ ነው በጣም። መሀል አዲስ አበባ ውስጥ እንደዚህ አይነት ፏፏቴ ሰው ሰራሽ ፏፏቴ ይፈጠራል ብዬ ገምቼ አላቅም ነበረ። እኔ የቀበና ወንዝን አቅም ያየሁበት ፏፏቴ ነው። እጅግ በጣም ደንቆኛል። እውነት ለመናገር በጣም ደስ የሚል ነው። እስኪ አሁን ደግሞ ቀረብ ብለን ለማየት እስኪ ሞክር።
ፏፏቴው ምን እንደሚመስል እስኪ ቀርብ ብለን ለማየት እንሞክራለን። ሰዎቹ ፎቶ ይነሳሉ፣ ህፃናት ይቦርቃሉ። አቤት አቤት የሚያምር ነገር አለው ከታች ራሱ። ይህ በሆነ ሼፕ የተገነባ ግንብ አለ። እሱን ተመርክዞ ነው የሚያልፈው ውሃው። አቤት አቤት እውነት ለመናገር በጣም ደስ ብሎኛል። ይሄን በማየቴ በጣም ነው ደስ ያለኝ። አሁን ደግሞ እስኪ በውስጥ በኩል ልክ እንደዛ ሰዎች እንደሚሄዱት እየተንቀሳቀስኩ ለማሳየት እሞክራለሁ። አቤት 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 የሚደንቅ ነገር አለው። ለመናገር በጣም ደስ የሚል ነገር አለው።
ደግሞ ተዝናናችሁ እንደሆነ ተስፋ አደርጋለሁኝ። ዛሬ ቀበናን ዙሪያዋን ነው እየዞርኳት ያለሁት።